ሰላም እንዴት ናችሁ? ውድ ቤተሰቦቻችን ዛሬ የምንገኘው እንግዲህ አየር ጤና አካባቢ ሲሆን ምን እናድርግ እስቲ የት እንጎብኝ የሚለውን ቼክ እናደርጋለን። እስቲ ምርጥ ቦታ አግኝቻለሁኝ። ይኸውላችሁ ግን የምንገባው እዚህ ግቢ ነው፣ ግን ርቀቱን ላሳያችሁ ነው የምንገባው። ምኑ ጋር መሰላችሁ ያለው አየር ጤና አካባቢ አየር ጤና ቀጥታ ወደ ሳሚ ካፌ የሚወስደው መንገድ ማለት ነው። እና የምንገባው ግን እዚህ ነው። እዚህ ነው የምንገባው። ውስጥ እስቲ ምን የሚጠብቃችሁ ይመስላችኋል? እስቲ እስከዛ ድረስ እየገመታችሁ እኔ ያሳያችኋለሁ፣ ግን እስከዛ ድረስ እየገመታችሁ ግቢ ውስጥ ገብተናል። ቅድም እያሳያችሁ ነበረ። የላችሁ የት የምንገኝ ይመስላችኋል? የድሮ ትምህርት ቤት እናንተሳ የድሮ ትምህርት ቤታችሁን ካያችሁ ስንት አመት ሆኗችኋል? እኔ ከ4 አመት በፊት ነበረ እዚህ የመጣሁትና አሁን ወልጄ ምናምን እንግዲህ አስቡት ረጅም ጊዜ ሆኖናል። እና በጣም ብዙ የተቀየረ ነገር እንዳለ ተስፋ አድርጌያለሁ። አሳያችኋለሁ ከመጀመሪያው ጀምሮ። እንግዲህ አብረን እንከታተል። እኔም ካየሁት 4 አመት ስለሆነኝ ብዙ የተቀየረ ነገር ይኖራል ብዬ እገምታለሁ። እና እስቲ ተከተሉ። እና ጋይስ እንግዲህ ዛሬ የተገኘነው ተስፋ ድርጅት ትምህርት ቤት ነው፣ አዲስ አበባ ቅርንጫፍ። እኔ ከኬጂ ጀምሮ እስከ 8ኛ ክፍል እዚህ ነው የተማርኩት። እና እዚህ ጋር ከኋላ የምትመለከቱት ሐውልት የጃክ ስሚዝ ይባላል። ቤቱ የተመሰረተው እንደ ኢሮፒያን አቆጣጠር በ1971 ነው የተመሰረተው። እና በፊት መጀመሪያ ሲመሰረት አዳሪ ትምህርት ቤት ብቻ ነበረ። ከጊዜያት በኋላ በእኛ በኢትዮጵያን አቆጣጠር በኢትዮጵያን ካላንደር በ1985 ወደ ቀን ትምህርት ቤት ተቀያየረ ማለት ነው እንጂ ከዛ በፊት የነበሩት ተማሪዎች እንዳለ የአዳሪ ትምህርት ቤት ብቻ ነበር የነበረው ማለት ነው። እና በጣም ብዙ ቅርንጫፎች አሉት። እሱን እየሄድን እነግራችኋለሁ። እንደገና ደግሞ ቴክኒክና ሙያዎችም ያሰለጥናል። ትምህርት ቤት ብቻ አይደለም፣ ከኬጂ እስከ 8ኛ ክፍል ብቻ ሳይሆን የተለያዩ ቦታዎች ላይ እንትን ይላል፣ ያስተምራል። እና አብረን እንመልከት። ከላይ ከመጀመሪያ ጀምሬ ያሳያችኋለሁ። መጀመሪያ ከሐውልቱ ልጀምር ብዬ ነው። ከዛ አሳያችኋለሁ ከኬጂ ጀምሮ እስከ 8ኛ ክፍል የተማርኩበትም። ያው እንግዲህ ይኸው ልጄን በደንብ እየተዝናና ነው፣ በደንብ እየተጫወተ ነው ማለት ነው። እንግዲህ እንዴት እንደሚያምር እየተመለከታችሁት ነው። በጣም ነው የሚያምረው። ከኬጂ ጀምሮ እስከ 8ኛ ክፍል እዚህ ነው እንግዲህ የተማርኩት። እንመልከተው እስቲ ቀስ እያለን እንጎብኝ ብዬ ነው። እና ገና አሁን ወዴት ነው የምንሄደው መሰላችሁ? ወደ ኬጂ። ከኬጂ ጀምረን እስከ 8ኛ ክፍል እያንዳንዱን ክፍል ለማሳየት ሞክራለሁ። ተማሪዎች ተለቀዋል ምሳ ለመብላት። ባይዘው የምገባ ፕሮግራም አላቸው እዚሁና ለዛ ነው በጣም ይወላችሁ እየተሯሯጡ ነው። ግማሾቹ በልተዋል፣ ግማሾቹ ደግሞ ገና ሊበሉ ሊሄዱ ስለሆነ ያው እንግዲህ በጣም ይቅርታ ልጆች እንትን እያሉ ስለሆነ በደንብ መቅረጽ አልቻልኩም፣ ግን ባለው ነገር አሳያችኋለሁ። ይሄ እንግዲህ ቀጥታ ወደ ኬጂ የሚወስደው መንገድ ነው ማለት ነው። ቀጥታ ወደ ኬጂው ነው የሚያስገባው። በነገራችን ላይ በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እባካችሁ፣ እያበረታታችሁ። አሁን እያያችሁት ያለው ግቢ እንዳለ የኬጂውን ብቻ የሚይዝ ሲሆን የሌሎቹ ደግሞ በውጭ በኩል ነው ማለት ነው። ይሄ ለብቻው ራሱን የቻለ የኬጂው ነው ማለት ነው። እና እንግዲህ ልጅ ተኝቶ የሁላችሁ አስተኝቻለሁ። በቃ ጡት እየጠባ ተኛ። እና እስከዛ ድረስ እስቲ አንዳንድ ነገሮችን ልንገራችሁ ብዬ ነው። ቅድም ከውጭ ያያችሁት የዚህኛው የግቢው የሜዳው ክፍል ነው ማለት ነው። እና የሱ ጋር መሰላችሁ የሚገኘው ከአየር ጤና አደባባዩ ፊት ለፊት ነው የሚገኘው። ልክ ከአየር ጤና አደባባዩ ዞር እንዳላችሁ ፊት ለፊት እሱ ነው ያለው ትምህርት ቤቱ ማለት ነው። እና ያው እዚህ ትምህርት ቤት በመማሬ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። በተለይ ደግሞ ከወጣሁ በኋላ በጣም ነው የሚናፍቀኝ። ምክንያቱም እዚህ ያለን ግንኙነት በጣም የቤተሰብ ግንኙነት ስለሆነ ማለት ነው። ሌላ ቦታ ደግሞ ደስ ያለ አሶሳ አለ፣ ጋምቤላ አለ፣ ያው 3 አለ ማለት ነው ከአዲስ አበባ ውጭ። ቴክኒክና ሙያዎቹ ደግሞ የት መሰላችሁ ያሉት? ደስ ያለ፣ ጋምቤላ አለ፣ አዲስ አበባ አለ ማለት ነው። 3 ጋር ነው ያለው። ሌሎቹ ደግሞ ትምህርት ቤት ናቸው ኖርማል ማለት ነው። ምገባም ግን ይመግባሉ ምናምን፣ ከዚህ የተለየ ነገር የላቸውም። ግን ያው ቴክኒክና ሙያ 3ቱ ላይ አለ፣ ሌሎቹ ላይ ደግሞ ያው ኖርማል ትምህርት ነው ማለት ነው። እና በጣም ነው ደስ የሚለው ግቢው። በቃ ነፃነት አለው ከምንም በላይ ማለት ነው። ስንት ተማሪ ይይዛል? በቃ በጣም ብዙ ተማሪዎች
በደንብ ነው በቃ በነፃነት ነው የምንጫወተው የነበረው ማለት ነው። እና እዚህ ጋር ከኋላ የምትመለከቱት ደግሞ 3ኛ ክፍልና 4ኛ ክፍል የተማርኩበት ማለት ነው። አንደኛ ክፍልና 2ኛ ክፍል ደግሞ እላይ ነው ያለው ኬጂ 1 እና 2 ማለት ነው የነበረው። ከዛ በቀጥታ ወደ አንደኛ ክፍል ነበር የምንሄደው። አንደኛ ክፍልና 2ኛ ክፍል እላይ እዛው ከጎን አለ ከኬጂው ጎን ማለት ነው። እዚህ ደግሞ ምንድነው ያለው 2 እና 3 እና 4። ከዛ በኋላ ቀጥታ ወዴት እንሄዳለን? ወደ ላይ ከፍ ብሎ ደግሞ ምን አለ እስከ 8 ማለት ነው ያለው ክፍል ወደ ላይ ከፍ እያለ ይሄዳል ማለት ነው። እና ላይብራሪውንም አሳያችኋለሁኝ። 2 ላይብራሪ ነው ያለው ከ1 እስከ 4 እና ከ5 እስከ 8 ያለው አለ። እንደገና ደግሞ ኮምፒውተር ክፍል አለ። ኮምፒውተር ይማራሉ ተማሪዎቹ። አርት ያስተምሯቸዋል በደንብ ነው። እንደውም እኔ አርት በጣም ጎበዝ ነበር፣ ጎበዝ እና ከ90 በላይ ነበር የማመጣው አርት እና በጣም ደስ ይላል። ብቻ ያለው የቤተሰብ ግንኙነት ከሁሉም ከአስተማሪ ጋር ልክ እንደ ልጆቻቸው ነው አስተማሪዎቹ የሚመለከቱት ተማሪዎቹ እና በጣም ነው ደስ የሚል። ልጃችን ተኝቷል፣ አዝለነዋል እና ቀጥስ እያለን እንግዲህ እናሳያችሁ የቀረውን ደግሞ ማለት ነው። አሁን እዚህ ጋር የሚታየው ላሳያችሁ አውቶ መካኒክ የሚሰራበት ማለት ነው። አውቶ መካኒክ ሆኖ እንግዲህ ለዛሬው ዝግ ነው። እንግዲህ በሩን ዘግተውታል እንዳላሳያችሁ ገብቼ እና ሜዳው እንግዲህ ይሄ ነው፣ ሰፊ ነው። በጣም ብዙ ቦታ መጫወት ይችላሉ ልጆቹ በነፃነት ማለት ነው። እንደፈለገ ይሄ ደግሞ ተጠልለው ኳስ የሚያዩበት ቦታ ነው ማለት ነው። አሁን ቅድም ተቀምጬበት የነበረው ቦታ ይሄ ነው። ነው እዚህ ጋር ክፍሎች አሉ። እንግዲህ ከእያንዳንዱ ለማሳየት እሞክራለሁ እና ያለን እስቲ እዚህ ጋር ደግሞ ምን አለ መሰላችሁ በጣም ብዙ ክፍሎች አሉ። አብዛኛው የቴክኒክና ሙያውን የሚይዝ ነው ማለት ነው። ወደዚህ ያሉት እንዳለ ቴክኒክና ሙያውን ይይዛሉ ማለት ነው። ያው እንግዲህ በደንብ ከታያችሁ ይሄ እንዳለ የቴክኒክና ሙያው ነው ማለት ነው። በዚህ በኩል ያሉት በስተግራ ያሉት እንዳለ ቴክኒክና ሙያዎች ናቸው። በዚህ በኩል ደግሞ ያሉት እንዳለ የክላሶች ናቸው ማለት ነው። ጫፍ ጋር ብቻ ቢሮ አለ። ከዛ ውጭ ግን የክላስ ናቸው። ያው እንዳለ እነዚህ ይሄኛው 5ኛ ክፍል የተማርኩበት ማለት ነው። እዚህ ጋር ያለው ክፍል 5ኛ ክፍል የተማርኩበት ነው። ልጆች እየተማሩ ስለሆነ ላለመረበሽ በጀርባ ነው፣ የጀርባ ክላሱ ነው ይሄ ማለት ነው። እና ይሄ ደግሞ እዚህ ጋር የምታዩት ደግሞ 6ኛ ክፍል የተማርኩበት ነው። ከፍ ያለ ሲሄድ 7ኛ ክፍል፣ እዚህ ጋር የምታዩት ደግሞ 7ኛ ክፍል አለ። ይሄ 7ኛ ክፍል የተማርኩት። እዚህ ጋር ፋውንቴን ምናምን አለ። አሁን እንግዲህ ለጊዜው አልከፈቱትም እንጂ አለ። እና ከፍ ብሎ እዚህ ጋር ደግሞ ስንተኛ ክፍል አለ መሰላችሁ? 8ኛ ክፍል። እዚህ ጋር የምትመለከቱት 8ኛ ክፍል ነው። እዚህ ጋር አስተማሪዎች በብዛት ይቀመጡ ነበረ። አሁን ባላውቅም የዛኔ ግን እኛ ስንማር እዚህ ጋር አስተማሪዎች በብዛት ተቀምጠው የተማሪዎቹንም ውሎ ምናምን ይከታተላሉ። እዚህ ጋር ደግሞ ምን አለ መሰላችሁ? ቢሮ፣ የአስተማሪዎቹ ቢሮ ይሄ ነው። ይሄ የአስተማሪዎች ቢሮ ነው ማለት ነው። እና ጠጋ ስንል እዚህ ጋር ምን አለ መሰላችሁ? አዳራሽ፣ የተማሪ የሆነ ፕሮግራም ሲኖር ወላጆች ደግሞ ሲጠሩ ምናምን እዚህኛው አዳራሽ ነበር የምንሰበሰበው ማለት ነው። እና በጣም ነው ደስ የሚለው። እዚህ ጋር የዜግነት ክብር የምንልበት ቦታ ነበረ። እንግዲህ ባንዲራ የሚሰቀልበት ቦታ አሁንም እንደዛው ነው። እንግዲህ እዚህ ጋር ደግሞ ስናዞረው ምን አለ መሰላችሁ? ሙሉ የቴክኒክና ሙያ ብያችሁ ነበርና ሙሉ የቴክኒክና ሙያው ክፍሎች እነዚህ ናቸው ማለት ነው። የተለያየ ነገር ይሰራበታል እንደነገርኳችሁ ቅድም። በጣም ብዙ ነገር እንትን ይሉበታል። ከዛ ውስጥ ግብ ዝግጅት፣ ልብስ ስፌት፣ ኤሌክትሪክ እና አውቶ መካኒክ ማለት ነው። ያው እዚህ ጋር የልብስ ስፌቱ እንትን ይሄ ነው፣ የልብስ ስፌቱ የሚማሩበት ማለት ነው። ይሄ የልብስ ስፌቱ ነው። እዚህ ጋር ደግሞ ያለው እንዳለ ቢሮዎች ናቸው። የአስተዳደር ቢሮ፣ ሱፐርቫይዘሮች ምናምን የሚቀመጡበት ቢሮ ነው። እና ግቢው በጣም ነው የሚያምረው። እንግዲህ በዚህ ትምህርት ቤት ነው ማለት ነው የተማርኩት እንግዲህ
እና ተመልሰን ዞረን ዞረን የት መጣን? የቅድሞ ያሳየኋችሁ የጃክ ስሚዝ ሐውልት ጋር እየደረስን ነው። ምሳ ቤታችን ነው። ምሳ የምንበላው እዚህ ነበረ። አሁንም ያው አለ ብዙም አልተለወጠም ማለት ብቻ ቆንጆ አድርገውታል። ግን ከበፊቱ የተሻለ መቼም ከጊዜ ጊዜ የተሻለ አይደለም ያው ነው። ያው ይሄ የኬጂዎች መብያ ነው፣ እነሱ የሚመገቡበት ነው የኬጂዎች ማለት ነው። ይሄ ደግሞ የሚገርመው ኬጂዎች ከወጡ በኋላ ነው ትልልቆቹ የሚገቡት። መጀመሪያ 5 ሰዓት አካባቢ ኬጂዎች ይገባሉ። ከዛ በኋላ 6 ሰዓት ተኩል ደግሞ ትልልቆቹ ይገባሉ። ያው ቴሌቪዥንም እዚህ አለ። ያው እንግዲህ እየተዝናኑ እና እዚህ ጋር ውሃ የሚጠጡበት አለ እንዳለ። አብዛኛው ጊዜ ምግብ የሚመገቡት ከ5 እስከ 8 ያሉት ተማሪዎች በዚህኛው በር እዚህ ጋር ባለው በር ማለት ነው በሱ ነው የሚገቡት። ከ1 እስከ 4 ያሉት ደግሞ በዚህ ጋር ነው የሚገቡት። እና እንደነገሩኝ ሰኞ ቦለቄ፣ ያው እኛ ትምህርት ቤት ስንማር ድሮ ምን ነበር የምንባለው? የቦለቄ ተማሪ። ለምን ካላችሁኝ በብዛት የምንመገበው ቦለቄ ስለነበረ ማለት ነው። አሁን ግን አሻሽለውት ሰኞ ቦለቄ ነው፣ ማክሰኞ ሽሮ ነው፣ ሮብ ደግሞ እንደነገሩኝ ሩዝ ነው፣ ሐሙስ አልጫ ሽሮ። እንግዲህ ነግረውኛል አብዛኛውን ግን ያው ስለምረሳ እና ምን አለ መሰላችሁ በዚህ በኩል ነው የሚገቡት። ጠዋት ቁርስ ደግሞ በዚህ ገብተው በዚህኛው በር ቅድም ባሳየዋችሁ በር ይወጣሉ ማለት ነው። ይሄ ምሳ ሰዓት ላይ ደግሞ የሚገቡበት ከ1 እስከ 4 እዚህ ነው የሚገቡት ማለት ነው። በዚህ በኩል ገብተው በዛኛው በር ይወጣሉ ማለት ነው። እና ውሃም አለ። ይሄው ልጃችን ተነስቷል ከእንቅልፉ። እስካሁን ተኝቶ ነበር፣ ጸጥ ብሎ ነበር። አሁን ተነሳ እና በጣም ነው በቃ ደስ የሚለው። ምሳ ቤቱ በቃ ብሉብኝ ነው የሚለው። እኛ ስንማር እንግዲህ እንደዚህ ነበረ እላችኋለሁ። እና ደስ አይልም? እንዴት አያችሁት? እስቲ ንገሩኝ፣ እስቲ ኮመንት ላይ አስቀምጡልኝ የእናንተ የትምህርት ቤት ጊዜ ከ1 እስከ 8 ወይም ሃይ ስኩል እንዴት እንደነበረ። እኛ ከ1 እስከ 8 እዚህ ያስተምረንና ከፊት ለፊት ደግሞ አየር ጤና የሚባል ትምህርት ቤት አለ፣ ሁለተኛ ደረጃ ማለት ነው። ሁለተኛ ደረጃ እዛ ነው የሚያስተምረው ማለት ነው። እና በጣም ደስ ይላል። ከ130 በላይ ሰራተኞች አሉት። አብዛኞቹ እንግዲህ አስተማሪም አለ፣ ምገባ ላይም ብዙ ሰው አለ እና ከ130 በላይ ሰራተኞች አሉት ማለት ነው። እና ምሳ ቤታችን እንግዲህ በጣም ነው ደስ የሚለው። እንግዲህ ይሁት አያችሁት። እና ቁርስ ሁልጊዜ ምን አለ መሰላችሁ ሻይ፣ ዳቦ፣ ሙዝ አይቀርም አብዛኛው ጊዜ ማለት ነው። ሮብ ደግሞ ፍርፍር እንዳለ ነግረውኛል። እኛ ስንበላ የዛኔ ሻይ፣ ዳቦ፣ ሙዝ የማይቀር ነበረ ከሰኞ እስከ ዓርብ ማለት ነው። አሁን ተሻሽሎ እንዳይሰለቻቸው ልጆቹ አብዛኛው ጊዜ ፍርፍርና ሻይ በዳቦ ሙዝም ተጨማሪ አላቸው ማለት ነው። እና በጣም ቆንጆ ነው ማለት ማሰብ ያለባቸው ከ900 በላይ ማለት ነው ተማሪዎች ስላሉት ለዛ ሁሉ እንደዚህ መመገብ በጣም ከባድ ነው። እናውቀዋለን ማንኛችንም አይደል? እና በጣም ነው ደስ የሚለው። እንግዲህ ትምህርት ቤቴ በጣም ናፍቆኝ ነበረ፣ በደንብ እያየሁት ነው። ቀጣይ ደግሞ ወደ ላይብራሪው እንሂድና ላይብራሪውን ላሳያችሁ። ይሄ እንግዲህ ከ1 እስከ 4 ያሉ ተማሪዎች የሚያጠኑበት ቦታ ነው ማለት ነው። ይሄ ትንሹ ላይብራሪ ይባላል። ከ1 እስከ 4 ያሉት ተማሪዎች ብቻ ናቸው እዚህ የሚያጠኑት። ከ5 እስከ 8 ያሉት ሌላ ቦታ ነው፣ በዛኛው በጀርባ በኩል ያለው ማለት ነው። ይሄ ደግሞ የትልልቆቹ ላይብራሪ ነው። እንግዲህ ላብራቶሪያችን ዝግ ነው ብለዋል። ስለዚህ ሰው ስለሌለ ማሳየት አልችልም፣ ግን እዚህ ነበረ ላብራቶሪው። እና የሚገርማችሁ ነገር ደግሞ ምን አለ መሰላችሁ ኮሌጅ አለው ማለት ዩኒቨርሲቲ ኮሌጅ፣ ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ። እና መኪናው ይሄ ነው። ያው መኪናውን ሳይው ትዝ አለኝ እኔ እንዳለ ሆፕ ዩኒቨርሲቲ ኮሌጅ ይላል። እና እዚህ ለተማሩ ተማሪዎች ይቀንሳል፣ ዲስካውንት አለው ማለት ግማሽ ክፍያ ነው። ከውጭ ለሚመጡ ሙሉ ክፍያ አለው፣ ግን ከእንትን ላሉ ደግሞ ግማሽ ክፍያ ነው የሚያስከፍለው ማለት ነው። ይሄን ያህል ካሳየኋችሁ አሁን ደግሞ እስቲ ወደ መውጫው በኩል እንሂድ። እንግዲህ እየወጣን ነው ያለነው አሁን። ያውላችሁ ግቢው በጣም ነው የሚያምረው፣ ሰፊ ነው። እና ገና ደግሞ የአትክልቱ አጠባበቅ በየጊዜው ነው የሚቆራረጠው። በቃ
በጣም ነው የሚያስተካክሉትና በጣም ነው የሚያምረው። በዚህ በኩልም አለ አያችሁት። በጣም በግራም በቀኝም በቃ ምርጥ እይታ ነው ያለው። ምርጥ ወንበር አይመስልም? እንቀመጥበት እንደ ሶፋ ነው የሚመስለው። እና በቃ ለማንኛውም በጣም እወዳችኋለሁ። ላይክ ሼር ማድረግ እንዳይረሳ። አመሰግናለሁ። ባይ